ሰላም ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ። ዋው ዛሬ ይዤላችሁ የመጣሁት የእውነት አስገራሚ አስፈላጊ የሆነ አፕ ይዤላችሁ መጥቻለሁኝ። የእውነት በጣም ትወዱታላችሁ። በቅድሚያ ግን ይዤላችሁ ወደ መጣሁት ከመግባቴ በፊት ለቻናሌ አዲስ ከሆናችሁ ቤተሰብ ሰብስክራይብ በማድረግ ቤተሰብ ሁኑ። እንደዚሁም ሀሳብ አስተያየታችሁን በኮሜንት ላይ ያስቀምጡልኝ። ብዙ የምሰራላችሁ የእውነት ጠቃሚ የሚሆኑ ነገሮችን ስለሆነ የማስተላልፍላችሁ። መልካምነት ደግሞ ለራስ ነውና እኛ ምንም የምንከፍልበትም ሆነ የምናወጣበት የለም። መልካምነት ለራስ ነው። መልካምነት ከፈጣሪ የተሰጠንም ቢሆንም መልካምነታችን ካልተጠቀምንበት እኛም ተጠቃሚ እንሆናለን፣ የዛንም ሰው እንጠቅማለን ማለት ነው። ይሄ አፕ እኔ በጣም እየተጠቀምኩበት ስለሆነ ለእናንተም እስኪ ላካፍላችሁ ብዬ ነው። ለምሳሌ የአፕ ጥቅሙን አንዳንድ ነገር ጨረፍ ላድርግላችሁ ከመግባቴ በፊት። በቀጥታ ፕሌይ ስቶር ውስጥ ታገኙታላችሁ። አሳያችኋለሁ ፕሮሰሱን። ነገር ግን ይሄ አፕሊኬሽን ለምን እንደሚጠቅመን ሲቲንጎችን ለመቆለፍ ስልካችን ላይ ያሉ አፖችን ኢምፖርታንት የሆኑ አስፈላጊ የሆኑ አፕሊኬሽኖችን የምንቆልፍበት አፕ ነው። ለምሳሌ ዋትሳፕ፣ ቴሌግራም፣ ኢሞ፣ ኢንስታግራም፣ ቴሌግራም እነዚህን ሁሉ ፌስቡክ አስፈላጊ የሆኑ አፖችን ሴኪዩር የምናደርግበት የምንቆልፍበት ኢቨን ስልኩ ተሰርቆ አፑን እንኳን ይህንን የማሳያችሁን አፕ ፎርማት እናርገው ቢሉ በጭራሽ ፎርማት አይሆንም። እንዴት ለምን ፎርማት እንደማይሆን አፑን ፎርማት ሲያደርጉት አንስቶል ሲያደርጉት ምን ምልክት እንደሚያሳይ አሳያችኋለሁ በዛውም። ምክንያቱም ይህ አፕ ሁሉንም አፕሊኬሽኖች የሚቆጣጠርልን የሚቆልፍልን፣ ከተቆለፈ በኋላ ፎርማት ቢደረጉ አፕሊኬሽኖቹ ስልካችን እንኳን ስታክ አድርጎብን ስልካችን ተበላሽቶ ለምሳሌ ስልካችን ስታክ አድርጎ ፎርማት ከተደረገ በኋላ ስልኩ ባዶውን ቀፎን ብቻ ነው አይደል የሚመጣው። አሰሪ ቤት ወስደ ነው ከዛ ስልካችን ባዶውን ቀፎን ብቻ ነው የሚመጣው። ስለዚህ ይህ አፕሊኬሽን ከተጠቀማችሁ ደግሞ ይህን አፕሊኬሽን ዳይሬክት ፎርማት ቢሆን እንኳን ይሄ አፕሊኬሽን ፎርማት ቢደረግ እንኳን አፑ አይጠፋም በፍጹም። የሆነ ምልክት ያሳያችኋል ስልካችሁ ስክሪን ላይ ማለት ነው። ስለዚህ ስልካችሁ ስክሪን ላይ ምልክት ካሳያችሁ ደግሞ ያ ማለት እናንተ ሴኪዩር ያደረጋችሁት የቆለፋችኋቸው አፖች አልጠፉም ማለት ነው፣ ምንም እንኳን ስልካችሁ ፎርማት ቢሆንም። ስለዚህ ምንድነው ማድረግ ያለብን? ይህንን አፕ በሚገባ ሁኔታ መጠቀም አለብን ማለት ነው። በጥንቃቄና ሴኪዩር በሆነ መንገድ አፖቻችንን ከቆለፍን በኋላ ይሄ አፕ የሚጠቅመን ምንድን ነው? ከፎርማት ከጠፋብን በኋላ እንኳን አፕሊኬሽኖቻችን አይጠፋም ማለት ነው። ስለዚህ ምንድነው ማድረግ ያለብን? ይሄንን አፕሊኬሽን ለመጠቀም በቀጥታ ከፕሌይ ስቶር እናወርዳለን። በቀጥታ ከፕሌይ ስቶር ነው የምናወርደው። የትም መሄድ አይጠበቅብንም። ለምሳሌ ክሮም ምናምን የሚባል አያስፈልገንም። ክሮም ማለት ቀጥታ አፕሊኬሽኑን ፕሌይ ስቶር ውስጥ እናገኘዋለን። ስለዚህ ዛሬ ይዤላችሁ የመጣሁት የእውነት ዋው በጣም ትወዱታላችሁ። በጣም እኔ እየተጠቀምኩበት ስለሆነ እናንተንም ላካፍላችሁ ብዬ ነው። መልካምነት ደግሞ ለራስ ነው ብያችኋለሁ። ሁሌም እንደምናገረው መልካምነት ዋጋ አንከፍልበትም። ምንም የምናወጣበት ነገር የለም። መልካምነት ከፈጣሪ የተሰጠን። ሌትስ ጎ ላሳያችሁና እንሂድ። እንግዲህ ተከታተሉ። አፕሊኬሽኑን በቀጥታ ከፕሌይ ስቶር እናወርደዋለን። እኔ ስላወረድኩትኝ እዚህ ጋር ኦን ብሎ ነው የሚመጣላችሁ። እውት እንግዲህ እዚህ ሪሰርች ባራችን ጋር ሄደን አፕሎከር ስትሉ በራሱ ጊዜ ይመጣላችኋል። ፕሌይ ስቶር ቀጥታ ታገኙታላችሁ። ነገር ግን መጠንቀቅ ያለብን ምንድን ነው? ፕሌይ ስቶር ውስጥ ስንገባ በጣም ብዙ አፕሎኮች አሉ። አፕሎክ እዚህ ጋር የሚል አፕሎክ በፊንገር አለ። አፕሎክ በራሱ ዶክሜንት የሚቆልፍላችሁ አለ። አፕሎክ የሚል አለ፣ የቁልፍ ምልክት አለ። በጣም ብዙ አፕሎኮች አሉ። ነገር ግን መጠንቀቅ ያለብን እኛ የምንፈልገው አፕሊኬሽኖቻችንን ሴኪዩር እንዲያደርግልን እንጂ ሁሉንም አፕሊኬሽኖች ማውረድ አይደለም ስራችን ማለት ነው። ስለዚህ ምንድነው ይሄን አፕሊኬሽን የምንፈልገው? ይሄንን ነው እኛ የምንፈልገው። አፕሎክ ፓስወርድ የሚለው አፕሎክ ፓስወርድ። ስለዚህ እኔ ዳውንሎድ ስላደረኩት ቀጥታ ልክፈትና ላሳያችሁ። እዩት እዚህ ጋር ስንት ሰው ዳውንሎድ አድርጎ እንደተጠቀመው ላሳያችሁ። ወደ 18 ሚሊዮን ምናምን ሰው ዳውንሎድ አድርጎ እየተጠቀመበት ነው። እዩት እንግዲህ እዚህ ጋር በጣም ብዙ ሰው እየተጠቀመበት ነው ይህን አፕሎክ ማለት ነው። ስለዚህ እኔ ዳውንሎድ ስላደረኩ ቀጥታ ኦፕን ብዬ እሄዳለሁ ማለት ነው።
ስለዚህ ኦፕን ስትሉት እዚህ ጋር ቤተሰቦች ተጠንቀቁ። ኦፕን ስትሉት ስታርት ብሎ ነው የትኛውንም አፕሊኬሽን ዳውንሎድ ስናደርግ ስታርት በሉ ነው አይደለም የሚለን። ስለዚህ እናንተም እኔ ስላወረኩት ኦልሬዲ እዚህ ጋር ፓስወርዱን የሚያመጣልኝ እንጂ እናንተ ምንድነው ማድረግ ያለባችሁ? ትከፍቱታላችሁ፣ እንስተል ታደርጉታላችሁ ከፕሌይ ስቶር ላይ። ከዛ ስታርት ይላችኋል፣ ስታርት ትሉታላችሁ። ከዛ ፓስወርድ ትሰጡታላችሁ ለራሱ ለአፕሊኬሽኑ። እኔ የሰጠሁትን ፓስወርድ ላሳያችሁ። ፓስወርዱን ሰጠሁት። እናንተ ግን 2 ጊዜ ድገሙ ስለሚላችሁ 2 ጊዜ ያችን መጀመሪያ የሰጣችኋትን ፓስወርድ 2 ጊዜ ትጽፉለታላችሁ። ከዛ ፈቀዳችሁለት ማለት ነው። ከዛ ሴቲንግ ውስጥ ገብታችሁ ኦን ታረጉታላችሁ። ፕሮሰሱን እየነገርኳችሁ ነው። ሴቲንግ ውስጥ ገብታችሁ ኦን ታረጉታላችሁ። ልክ ማንኛውንም አፕሊኬሽን ኦን እንደምናረግ ለምሳሌ ቴሌግራምን ልበላችሁና ቴሌግራም ስናወርድ ከአፕ ውስጥ ፍቀዱለት ይላል፣ ፐርሚሽን እንሰጠዋለን። ልክ ይህም አፕሊኬሽኖችን እንደምናወርድ ሁሉንም ፍቃድ መስጠት አለብን። ነገር ግን የሚለየው ይህ አፕሊኬሽን የራሱ የአፕሊኬሽኑ ቁልፍ አለው። ከዛ የአፕሊኬሽኑ ቁልፍ ደግሞ መቆለፍ ያለብን አፖችን ራሱን አፕሊኬሽኑን ቆልፈን ከዛ አፖችን ሴኪዩር ልናደርግበት ነው። ተጠንቀቁ። እዚህ ጋር በደንብ ተከታተሉ። አፕሊኬሽኑ የራሱ ቁልፍ አለው፣ እኛ የሰጠነው ቁልፍ። ከዛ ደግሞ አፕሊኬሽኖችንም እንዲቆልፍልን ነው እኛ ቁልፍ መጀመሪያ የሰጠነው ማለት ነው። አያችሁ፣ ይህ አፕሊኬሽን we have to give the different applications password and we have to secure the apps። ይህ አፕሊኬሽን የራሱ የሆነ ቁልፍ አለው፣ እኛ የሰጠነው ቁልፍ። ከዛ አፖችን የስልካችንን አፕ ራሱ ሴኪዩር ያደርግልናል። ስለዚህ ለስኩ እንሂድና አሁን እዚህ ጋር ምንድን ነው ላሳያችሁ። የተቆለፉ እዚህ ጋር አሁን 2 አማራጮች አሉ። አንሎክ እና ሎክ አፕሊኬሽን የሚባለው ማለት ነው። ሎክ እኔ አሁን እዚህ ጋር ላሳያችሁና እዚህ ጋር መቆለፍ የፈለግኩት አፕን እናንተ እኔ የቆለፍኳቸውን አፖች ላሳያችሁ። ፌስቡክን ቆልፍ ያለው ጋለሪን ቆልፍ ያለው ሜሴንጀርን ቆልፍ ያለው ቴሌግራምን፣ ቲክቶክን፣ ዋትሳፕን፣ ዩቲዩብን። እነዚህ እኔ የቆለፍኳቸው አፕሊኬሽኖች ናቸው፣ የስልኬ አፕሊኬሽኖች። ለምሳሌ ማንኛውም ስልክ ስንገዛ አፕሊኬሽን አሉት አይደለ? እንደዚሁም በተጨማሪ የምንጨምራቸው አፕሊኬሽኖች እኛ የምንፈልጋቸው ፌስቡክ፣ ቴሌግራም፣ ዋትሳፕ፣ ኢንስታግራም፣ ቲክቶክ፣ እነዚህ እኛ የምንጨምራቸው ዳውንሎድ የምናደርጋቸው አፖች ናቸው። ስለዚህ ይሄ አፕሊኬሽን ደግሞ እነዚህን አፕሊኬሽኖች ሴኪዩር አድርጎ እንዲጠብቅልን ያስፈልገናል ማለት ነው። ስለዚህ ይህ አፕሊኬሽን የሚያገለግለን ለምንድን ነው ካላችሁኝ፣ እኔ የቆለፍኳቸውን አፕሊኬሽኖች እንውጣና ከዚህ ላሳያችሁ። እኔ ለምሳሌ ጋለሪን ቆልፍ ያለው፣ ፌስቡክን ቆልፍ ያለው። መቆለፍና አለመቆለፉን ራሱ አፕሊኬሽኑ እንዴት አድርጎ እንደሚቆልፍ ከዚህ ወጥቼ አፕሊኬሽኖቹን ልግባና ላሳያችሁ። እንሂድ። ለምሳሌ ጋለሪን ቆልፍ ያለው ብያችኋለሁ፣ እዛ አፕሊኬሽን ውስጥ ገብቼ ፌስቡክንም ቆልፍ ያለው ብያችኋለሁ፣ እንዲሁም ቲክቶክን፣ ዋትሳፕን፣ ቴሌግራምን ቆልፍ ያለው ብያችኋለሁ። ስለዚህ አሁን ለምሳሌ ጋለሪን ቆልፍ ያለሁ አይደለ? ፌስቡክንም ቆልፌዋለሁ፣ እንደዚሁም ዋትሳፕን ቴሌግራምንም ቆልፌዋለሁ። ስለዚህ ትክክል መሆኑንና አለመሆኑን ላሳያችሁ። እንግዲህ ራሱ አፕሊኬሽኑ ቆልፎታል ወይስ እዛ ውስጥ ነው የሚቀመጡት? ወይስ ማንም ሰው ስልካችንን ድንገት ሲከፍተው እነዚህን እኔ የቆለፍኳቸውን አፕሊኬሽኖች ያገኘዋል ያለ ቁልፍ ወይስ ተቆልፎ ነው የሚያገኘው? ለስኩ እንሂድ። ጋለሪን እንየው። ጋለሪ አያችሁ እንዴት እንደተቆለፈ። ስለዚህ እዚህ ጋር አሻራ ይጠይቀኛል ማለት ነው። የዛ የምኑን የአፕሊኬሽኑ መጀመሪያ የሰጠነውን ፓስወርድ ይጠይቀኛል። እስቲ የአፕሊኬሽኑን ፓስወርድ ላስገባና ይሰራል ላይሰራም እንየው። አያችሁ እንዴት እንደሚሰራ። ከዛ አሁንም የቱ ጋር ልግባላችሁ መሰላችሁ? ፌስቡክ ውስጥ ልግባ። አያችሁ ፌስቡክ ተቆልፏል። ምክንያቱም ለምንድን ነው? እዛ መጀመሪያ አፑን ሳወርድ የራሱ የሆነ የሰጠሁት ለአፕሊኬሽኑ የሰጠሁት ፓስወርድ አለ። ለአፕሊኬሽኑ ፓስወርድ ሰጣችሁት ማለት ደግሞ እናንተ የቆለፋችኋቸውን አፕሊኬሽኖች ራሱ ቆልፎ ታገኙታላችሁ ማለት ነው። ስለዚህ ለሱም ልስጠው ለፌስቡክ። አያችሁ ከፈተ እዚህ ጋር። ስለዚህ ሌላኛው ምንድን ነው? ዋትሳፕን ቆልፌው ነበረ። አያችሁ ዋትሳፕንም ቆልፌው ነበረ። ዋትሳፕንም ስለቆለፍኩት እዚህ ጋም ዋትሳፕን ልክፈትላችሁ።
እዩት እንግዲህ። ስለዚህ ይህ አፕሊኬሽን የሚጠቅመን ይሄ አፕሊኬሽን በጣም የእውነት ዋው የሚያስብል አፕሊኬሽን መጀመሪያ ተከታተሉ። መጀመሪያ ከፕሌይ ስቶር አፕሎክ ብላችሁ ታወርዳላችሁ። ከዛ ስታርት ትሉታላችሁ። ስታርት ካላችሁ በኋላ ኮንፈርም ይላችኋል። ከዛ ምንድነው ኮንፈርም የምታደርጉት? የራሱ የአፕሊኬሽኑን ፓስወርድ ስጡት። ፊንገር ፕሪንት ይሁን ዶት አድርጉት። እናንተ በቁጥር ማድረግ ትችላላችሁ። በእነዚህ በዶቶች ማድረግ ትችላላችሁ። አሁን በዶት ስላደረኩት ነው። እናንተ በቁጥር ማድረግ ትችላላችሁ። በአሻራ ማድረግ ትችላላችሁ። ምክንያቱም የአፕሊኬሽኑ ፎቶ የሚያሳየው በአሻራ እንደምትቆልፉ እነዚህን አድርጋችሁ መጠቀም ትችላላችሁ። ከዛ ይህንን ካደረጋችሁ በኋላ ከዛ አፑ ጋር ከገባችሁ በኋላ እናንተ መቆለፍ የምትፈልጉትን አፕሊኬሽኖች ትመርጡለታላችሁ። ትመርጡለትና እናንተ የምትፈልጉትን አፕሊኬሽን ምረጡለት፣ መቆለፍ የምትፈልጉትን። ምክንያቱም እኛ የመረጥናቸውን አፕሊኬሽኖች ራሱ ቆልፎ ያስቀምጥልናል ማለት ነው። የእውነት በጣም በጣም የሚወደድ አፕሊኬሽን ነው። የእውነት በጣም ትወዱታላችሁ። እኔ በጣም እየተጠቀምኩበት ስለሆነ ዋው በጣም ደስ የሚል አፕሊኬሽን ነው። ማርያምን ትወዱታላችሁ። በጣም ደስ የሚል አፕሊኬሽን። እንደዚሁም ስልካችን እንኳን ፎርማት ቢሆንብን መጀመሪያ ላይ መግቢያ ላይ እንዳልኳቸው ስልካችን ፎርማት ቢሆንብን እንኳን ራሱ አፕሊኬሽኑ ስለሚቆልፍ እንዴት ነው የሚቆልፈው? ራሱን እንትኑን አንስቶል አድርጌ ላሳያችሁ። እንዴት እሱ ቢጠፋስ አፕሊኬሽኑ ቢጠፋብን አፕሎክ የሚባለው አፕሊኬሽንስ ፎርማት አድርገው ሶሻል ይቅርታ ሚዲያ እነዚህ አፖቻችንን ቢያጠፉብን ስለምትሉት ራሱኑ አፑን አጥፍቼ ላሳያችሁ። አፑን ላጥፋው። እዚህ ጋር አንስተል ታረጉታላችሁ። አንስተል አደረኩት። አያችሁኝ? እዩ። አሁን አንስተል ሳረገው ምን አይነት እንደሚመጣል እዩ። አያችሁ? እስቲል አሁን ከዚህ ከስልኬ ላይ አጥፍቼዋለሁ አይደለ? ከስልኬ ላይ አጥፍቼዋለሁ። እስቲል ግን እዚህ ጋር አለ። አያችሁ? እዚህ ጋር እስቲል አለ ማለት ነው። እንትኑ ላይ የፈለገ ነገር ቢሆን እዚህ ጋር ይሄንን አፕሊኬሽን የእውነት ይሄን አፕሊኬሽን ፎርማት ቢሆንም እንኳን አፖቻችሁ ከስልኮቻችሁ ላይ እንደማይጠፉ የሚያሳይ አፕሊኬሽን ነው። በጣም ትወዱታላችሁ። ዋው እኔ እየተጠቀምኩበት ስለሆነ እናንተም ተጠቀሙበት እላለሁ። ዛሬ ይዤላችሁ የመጣሁት ይህን ይመስላል። አፕሎክ የሚል አፕሊኬሽን የስልካችን አፖች ቆልፎ የሚይዝ እንዲሁም ሴኪዩር ፕራይቬሲ የሚያደርግልን አፕ ነው። ትወዱታላችሁ። እናንተም ተጠቀሙበት እላለሁኝ። ዛሬ ይዤላችሁ የመጣሁት ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ቸር ሰንብቱልኝ። መልካም ቆይታ